በሀገራችን የመጀመሪያው ነው አቫታር 07 ሃይብሪድ መኪና ይዘንላችሁ መተናል። እንዴት እንደተራቀቁበት ደግሞ እናሳያለን። ወደ ውስጥ እንደገባችሁ መኪናው የሚያምር ኢንቴሪየር ያለው ሲሆን ሙሉ በሙሉ በኤልኢዲ ላይት ያሸበረቀ ነው። ወደ መሪያችን ስንመጣ ኦክታጎናል መልቲ ፋንክሽናል መሪ የምናገኝ ሲሆን በአውቶማቲክ ትራንስሚሽን እናገኛለን። ይህን መኪና ለየት የሚያደርገው ስፖኪው ሙሉ በሙሉ በካሜራ ኮንትሮል የተተካ ሲሆን እዚህ ጋር እናገኘዋለን ማለት ነው። ስፖኪያችን እዚህ ጋር ደግሞ እንደምትመለከቱት 33 ኢንች ስክሪን ሳይዝ የተገጠመለት ሲሆን እዚህ ጋር ደግሞ 15.6 ኢንች ስክሪን አለው። 360 ዲግሪ ካሜራችን ኤቭሪቲንግ እዚህ ጋር መቆጣጠር እንችላለን ማለት ነው። እዚህ ጋር ሁለት ዋየርለስ ቻርጀር የምናገኝ ሲሆን ሁለት ካፕ ሆልደርና ስፔሳችን እዚህ ጋር እናገኛለን ማለት ነው። ከታች ደግሞ ተጨማሪ ስፔስ ኬብል ቻርጀራችንና ሚሞሪ ሆልደራችን እናገኛለን። ወደ መቀመጫችን ስንመጣ ሂትድ ቬንቲሌተር ነው ማሳጂንግ ፋንክሽን የተገጠመለት ጽድት ያለ ሌዘር ወንበር እናገኛለን። ከላይ እንደምትመለከቱት ደግሞ የሚያምር ፓኖራሚክ ሰንሩፍ ያለው ሲሆን ታች ድረስ ተከፋች ነው። ጀርባውን ላሳያችሁ። ከጀርባ ደግሞ እንደምትመለከቱት ሰፋ ያለ ሄድሩም እና ሌግሩም ሲኖረው እዚህ ጋር ኤሲና ስፔሳችን እናገኛለን ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ሁለት ካፕ ሆልደርና ኬብል ቻርጀር የምናገኝ ሲሆን እዚህ ጋር በምትመለከቱት ፋንክሽኖች ደግሞ ወንበሮቻችን ሙሉ በሙሉ መቆጣጠር እንችላለን። የፊትና የኋላውን ወንበር እንዲሁም ሰንሩፉን መቆጣጠር እንችላለን ማለት ነው። እንደምትመለከቱት ደግሞ ሶስት ሰዎችን በልቀቅ አድርጎ ማስቀመጥ ይችላል። ይሄ መኪና ፈረስ የሚያስጋልብ ትራንክ ስፔስ ሲኖረው ይሄን መኪና ከነ ፉል አክሰሰሪው እናስረክባቸዋለን። ፉል ሴፍቲ ጌርም አብሮ ተካቶለታል። ይሄን መኪና ቤታችሁ ቻርጅ አድርጋችሁት በፉል ኤሌክትሪክ ቻርጅ 250 ኪሎ ሜትር መጓዝ የሚችል ሲሆን ቤንዚን ጨምራችሁበት ደግሞ 1300 ኪሎ ሜትር መጓዝ ይችላል። ቶፕ ስፒዱ 190 ነው። ይሄንን አቫታር ቴክኖሎጂ ጥግ ድረስ የተራቀቀበትን አቫታር 07 መኪና መግዛት ከፈለጋችሁ ታች በምናስቀምጥላችሁ ስልክ ደውሉልን። እናመሰግናለን።